Not from Salam Nato. Just say general knowledge. Golden symbol check እናድርገው። እሺ ፕራይስ ከዚህ በፊት እዚህ ሌብል ላይ ሴለሮች ነበሩ፣ ማርኬትን ይዘው ተወረዱ። አሁን ባየሮች እዚህ ጋር ነበሩ፣ ማርኬትን ቱ አፕሳይድ ፑሽ አደረጉት። ማርኬቱ እዚህ ሌብል ላይ መጣ። በተመሳሳይ ሁኔታ ልክ እዚህ ሌብል ላይ ማርኬቱን ዋንስ ወደ ታች ወረዱ፣ ድጋሚ እዚህ ጋር ወደ ታች ይዘው ተወረዱ። አሁን ደግሞ የባየሮች ሌብል ላይ መጥቷል። ማርኬቱ ቱ አፕሳይድ ፑሽ እያደረገ ነው ማለት ነው። ስለዚህ ኤክስፔክቴሽናችን የመጀመሪያው ሌቭሎቻችን እነዚህ ሊሆኑ ይገባል። እነዚህ ድረስ ይህን ማርኬት በዴይሊ ሌቭል ፑሽ የማድረግ አቅም ሊኖረው ይችላል። አንድ እሱ ነው። እነዚህ ሌቭሎች ግን ማለፍ አለበት ማለት ነው። እዚህ ጋር ያሉ ሴለሮችን ዴይሊ ላይ ያሉ እነዚህን ሴለር ሌቭሎች ወደ 4200 አካባቢ ያሉ የሴለሮችን ሌቭል ብሬክ አድርጎ መውጣት አለበት ማለት ነው እንደ ዴይሊ። እሺ ከዚያ ደግሞ ፎር ሀወር ላይ ደግሞ ስንሄድ ፎር ሀወር ላይ ደግሞ ማርኬቱ ቀደም ያልኳቸውን እንዳትረሷቸው ሬቶቹ እዚህ የ4200 ላይ ያለውን የስትሮንግ የዴይሊ ላይ ያሉ ሴለሮችን አይተናል። እነሱን እንዳትረሱ። ከዛ በኋላ ማርኬቱ አሁን ፎር ሀወር ላይ ስንመጣ እዚህ ጋር የነበሩ ባየሮች ማርኬቱን ቱ ዘ አፕሳይድ እዚህ ድረስ ይዘውት መጥተው ነበረ። ሴለሮች ወደዚህ ከዛ እዚህ ድረስ አሁን ድጋሚ ሴለሮች። ስለዚህ ሴለሮች ከዚህኛው ሌቭል እና እዚህኛው ሌቭል ላይ ስትሮንግ ሌቭል የሴለሮች አለ ማለት ነው። ምክንያቱም ማርኬቱን ከዚህ ወደዚህ ድረስ ፑሽ ያደረጉ ሴለሮች እና ከዚህ ጋር ደግሞ መልሰው ሴል ያደረጉ ስትሮንግ ሴለሮች አሉ ማለት ነው። አሁን ማርኬታችን ምን አድርጓል? ይህን ባየሮች የነበሩበትን ሌቭል ከዚህ በፊት ድጋሚ ወደዚህ ፑሽ አድርጎ እዚህ መጥቶ ነበረ፣ እዚህ ሌቭል ላይ ማለት ነው። ሴለሮች ፑሽ አድርጎ አልቻላቸውም። ምክንያቱም እዚህ ጋር ያሉት ባየሮች በጣም ስትሮንግ ስለነበሩ ማርኬቱን ቱ ዘ አፕሳይድ ብሬክ አድርገውታል ማለት ነው። ስለዚህ አሁን ማርኬት ፎር ሀወር ላይ ወደዚህ የሚመጣ ከሆነ ኤክስፔክቴሽናችን ምንድን ነው የሚሆነው? ይሄን ሌቭል ወርታችሁ ብሬክ አድርጎት እስካልወጣ ድረስ እዚህ ጋር ድጋሚ ምኖች ይኖራሉ፣ ባየሮች ይኖራሉ ማለት ነው። ይሄን ሌቭል ቱ ዘ አፕሳይድ ፑሽ የማድረግ አቅም አላቸው ማለት ነው። ስለዚህ ማርኬቱ አሁን እዚህ ሌቭል ላይ ሴለሮች ስላሉ ወደ ታች ፑሽ ሊያደርጉት ይችላሉ። እዚህ ጋር ደግሞ ባየሮች ስላሉ ወደ ላይ ባይ ሊሉት ይችላሉ ማለት ነው። ስለዚህ በሁለቱ ኤክስፔክቴሽን መሀል ኮንፈርሜሽን እና ኮንፍሉዌንሳችንን እየጠበቅን ማርኬቱ ላይ ቱ ዘ አፕሳይድ ኤክስፔክቴሽንም ቱ ዘ ዳውን ሳይድም ኤክስፔክቴሽናችንን እናደርጋለን ማለት ነው። ስለዚህ ማርኬት እዚህ ጋርም ሪያክት ሊያደርግ ይችላል። አሁን ባለበት ሳይድም ደግሞ እዚህ ጋር ያሉትን እንትኖች ሴለሮች ብሬክ አድርጎ ሊወጣ ይችላል። ግን ብሬክ አድርጎ ሲወጣ ምን ደግሞ አለበት ፊት ለፊቱ ይሄን ቦክስ እዩት። ይሄ ቦክስ ደግሞ ማለት እንደምታዩት ይህንን ሌቭል ማርኬት ሪስፔክት ሊያደርገው እና ቱ ዘ ዳውን ሳይድ ሊቀጥል ይችላል ማለት ነው። ስለዚህ ማርኬታችን ላይ ይህም ሌቭል ስትሮንግ ለሴለሮች ለባየሮች ስትሮንግ የሆኑ ሴለሮች ሊኖሩበት የሚችሉ ከዚህ በፊት እንደ ሰፖርት ሲያገለግል የነበረ አሁን ደግሞ እንደ ሬዚስታንስ ሆኖ ወደ ታች ማርኬቱን ፑሽ ሊያደርግ የሚችል ከሰብ ሳይኮሎጂካል ሌቭል ጋር ሪሌት ያደረገ ማርኬት ስትራክቸር ሌቭል አለን ማለት ነው። ስለዚህ እነዚህ ይሄንን ሌቭል ስትሮንግሊ መከታተል አለብን ማለት ነው። ዋንስ ግን እሱን ሌቭል ማርኬት ብሬክ አድርጎ ከወጣ እነዚህን ሴለሮች ይሄን ሌቭል ብሬክ አድርጎ የሚወጣ ከሆነ እነዚህን ሴለሮች ሚት የማድረግ ቻንስ አለው። እዚህ ድረስ ደግሞ ከመጣ ማርኬት ብሬክም የማድረግ አቅም ሊኖረው ይችላል። እዚህ ሌቭል ውስጥም ሊገባ ይችላል ዴይሊ ላይ ማለት ነው። ስለዚህ በዚህ ወይ ኤክስፔክቴሽናችንን እናስቀምጣለን ማለት ነው። ኔክስት ዋን ሀወር ላይ ስንመጣ ደግሞ ዋን ሀወር ላይ ደግሞ እንደምታዩት ማርኬቱ ከነበረበት የባየሮች ሌቭል ከዚህ ማለት ነው ቱ ዘ አፕሳይድ ማርኬቱን ምን አድርጎታል? ብሬክ አድርጎ ወጥቷል። ስለዚህ አሁን ዋን ሀወር ላይ ስትራክቸሩን ቢውል እያደረገ ነው። አሁን ተመልሶ ወደዚህ እንደዚህ እያደረገ ማርኬቱ ቱ ዘ አፕሳይድ ፑሽ እያደረገ እንደዚህ ሊቀጥል ይችላል። ይሄንን አናውቅም። ይሄ መጀመሪያው እይታችን ነው የሚሆነው። ኔክስቲንግ የሚሆነው ደግሞ እነዚህን ሳይኮሎጂካል ስትሮንግ የሆኑ ሌቭሎችን ሪስፔክት አድርጎ ወርታች እንትን የሚሰጥ ከሆነ ደግሞ ካራክተሩን የሚቀይር ከሆነ ወይም ደግሞ ወደ ዳውን ትሬንዱን የሚጀምር ከሆነ አላይን ያደርጋል ማለት ነው ከትልቁ ታይም ፍሬም ጋር። ስለዚህ ወደ ታች ሴል የመያዝ ስትሮንግ የሆነ ፕሮባቢሊቲ ሊፈጠር ስለሚችል ወደዚህ ኤክስፔክቴሽናችን ደግሞ እናስቀምጣለን ማለት ነው። ስለዚህ በእንደዚህ አይነት እንትኖች ማርኬቱን እይታችሁን ማስተካከል ትችላላችሁ ወይም ደግሞ
ትሬድ ተርማችሁ ይሄ ነው ብላችሁ ማስቀመጥ ትችላላችሁ። ስለዚህ ኮንሽስሊ እንድታያቸው የፈለኳቸው ሌቭሎች የቶቹ ናቸው ማለት ነው። አሁን ከዚህ ባየሮች ናቸው አይደለ? እዚህ ጋር ካለው ሌቭል ላይ ልክ ከሴለሮች የመጣላቸውን ፕራይስ ሌቭል ተቀብለው ወደ ባይ ይዘው እየሄዱ ያሉት። ስለዚህ ማርኬቱን አሁን ወደ ባይ ይዘው እየሄዱ ነው ያሉት። ግን ከዚህ በፊት እዚህ ጋር ሴለሮች አሉ። ስለዚህ ይህም ሌቭል ምን ሊኖር ይችላል? ሴለሮች። አሁን ደግሞ እዚህ ጋር ማርኬቱ ይህም ሌቭል ብሬክ አድርገው ከወጣ ደግሞ እዚህ ጋር ሴለሮች አሉ። እሱንም ኮንሽስሊ እዚህ ጋር መከታተል ሴለሮች ሊኖሩ ይችላሉ የሚለውን። ከዛ ውጭ ደግሞ ማርኬት አሁን ካለበት ቀጥታ ወደዚህ የሚመጣ ከሆነ ከዚህ በፊት እዚህ ጋር ስትሮንግ ባየሮች አሉ ማርኬቱን ቱ ዘ አፕሳይድ ፑሽ ያደረጉ። ስለዚህ አሁን እነሱ ቴሪቶሪ ውስጥ የባየሮች እንትን ውስጥ ግዛት ውስጥ ስለገባ ማርኬቱ፣ ስለዚህ ቅድሚያ ለማን ነው የምንሰጠው ማለት ነው? ማርኬት ወደዚህ ሲመጣ ለሴል ሳይሆን ለባየሮች ይህን ሪስፔክት የሚያደርግን ቼንጅ የሚያሳየን ከሆነ ማርኬቱ ላይ ምን እናደርጋለን ማለት ነው? ከዚህ በኋላ ባይ እንዴት ሲያደርግልን ማርኬት ወደዚህ ስትራክቸሩ እንደዚህ ቼንጅ እያደረገ መጥቶ ከዛ 50 ሚኒት ላይ ወርደን ልክ ስንጠብቀው ደግሞ ቼንጅ ቱ ዘ አፕሳይድ የሚያሳየን ከሆነ ማርኬቱን ቱ ዘ አፕሳይድ ሆልድ እናደርጋለን ማለት ነው። በዚህ ወይ ማርኬት ስትራክቸራችንን ፎሎ አፕ እያደረግን ትሬድ ማድረግ እንችላለን። ይመቻችሁ። መልካም ቀን ባይ